ከአላህ ጋር የምንኖርበት ከአላህ ስሞችን የአላህ ስሞችን ተረድተን በህይወታችን ተግባራዊ ለማድረግ ጥረት የምናደርግበት ፕሮግራም ነው። በየሳምንቱ አንዳንድ ስሞች እያየን ነው። አልፈታህ አይተናል፣ አርረህማን አርረሂም አይተናል፣ ከዛ ደግሞ አሰላምን አይተናል። ዛሬ ደግሞ እጅግ በጣም የሚያስገርም የአላህ ስምን እናያለን። ሁሉም አስገራሚዎች ናቸው፣ ሁሉም ሙሉ ናቸው፣ ሁሉም ድንቅ ናቸው። ግን በጣም ደግሞ ከእለት እለት ህይወታችን ጋር ሐቂቃ ሁሉም ትስስር አላቸው። አንዳንዶቹ ደግሞ የኛ ደካማነት ጋር በደንብ ትስስር ያላቸው ስለሆነና በጣም የምወደው ስም ስለሆነ ማለት ነው። አልሙጂብ ነው። ያ አላህ አልሙጂብ በጣም ከባድ ስም ነው። ተስፋ የሚሰጥ ስም ነው። ጠመእኒና ይሰጣል፣ ልብን ያረጋጋል። አልሙጂብን ይዘህ ምን ትሆናለህ? አልሙጂብ ማለት እኮ መላሽ፣ ለጠየቅከው ነገር ምላሽ ሰጪ፣ ያለ ወሰን ምላሽ ሰጪ። ለእያንዳንዱ ጥያቄው የሰው ልጅ ያለምንም የአቅም ውስንነት ያንን ጉዳይ መፈጸም የሚችል ጌታ ማለት ነው አላህ ሱብሓነሁ ወተዓላ። ይሄ ከትልልቅ ስሞቹ ውስጥ አንዱ ነው አልሙጂብ። አልሙጂብ ሐቂቃ እንዳልከው በጣም ተስፋ ይሰጣል። ያ አላህ አንዱ ከዑለማዎች አነጋገር አልሙጂብ ማለት ሊሰጥ ፈልጎ በሰዎች ልብ ውስጥ የዱዓ ስሜት የሚፈጥር ጌታ ማለት ነው። ሱብሃንአላህ አንተ ልብህ ላይ ዱዓ የማድረግ አላህን የመማፀን ስሜት ውስጥህ ከተፈጠረና ወደ አላህ የመዋደቅ አይነት حال ውስጥ ከገባህ አላህ ሊሰጥህ ስለፈለገ እርግጠኛ ሁን። በቃ ለዚህ ነው ዑመር ብን ኸጣብ ረዲየላሁ ዐንሁ አነ ላ አሕሚሉ ሀመ ዱዓ አነ ላ አሕሚሉ ሀመ ልኢጃባ ወላኪኒ አሕሚሉ ሀመ ዱዓ። ለዱዓ ራሱ መሰጠትን ይጠይቃል ማለት ነው። እኔ የሚያስጨንቀኝ ዱዓ አድርጌያለሁ ወይስ አላደረኩም፣ ወደ ጌታዬ ተዋድቄያለሁ አይደለም ነው ወይ የሚለው ነው እንጂ አልሙጂብ ጋር አይደለም ትዋደቀው። ሱብሃንአላህ አልሙጂብ እኮ ባህሪው ነው። በቃ መስጠት ባህሪው የሆነ ጌታ ነው አላህ ሱብሃነሁ ወተዓላ። ሱብሃንአላህ ስለዚህ ለሱ እየተዋደቅ ላይሰጥ አይችልም። መዋደቅህ ግን እውነት ነው ወይ የሚለው ነው። ዑመር ብን ኸጣብ ያንን ማለታቸው በጣም ጥልቅ መልእክት አለው።